ሰላም የቲክቶክ ቤተሰቦቼ እንዴት ናችሁ? ዛሬ ልለምን ነው የወጣሁት የእውነት ማለት ነው። የምሰራበት ፈለገ ሕይወት ሆስፒታል ውስጥ ሪፈራል ክሊኒክ የሚባል አለን። ስፔሻሊስት ሐኪሞች የተለያየ ህመም ያለባቸውን ሴቶች የሚያዩበት ክፍል ማለት ነው። እና በባለፈው 1 ወር ውስጥ ስሰራ ካየኋቸው ሴቶች ውስጥ አብዛኛዎቹ የማህፀን ካንሰር ያላቸው ናቸው። የማህፀን ካንሰር መኖሩ ብቻ አይደለም የሚያሳዝነው፣ ሁሉም በሚባል ደረጃ የመጨረሻ ደረጃ የደረሰ በሽታ ይዘው ነው የመጡት እና በጣም ነው ውስጤ የተጎዳው የእውነት ማለት ነው። ምክንያቱም ይህ ህዝብ በጣም ብዙ የሚያስጨንቀው ነገር አለ፣ በጣም ብዙ ችግር አለበት፣ ኢኮኖሚካል ችግር አለበት፣ አሁን ያለንበት የጦርነት ሁኔታ አለ እና ይህ ሁላ ባለበት ደግሞ የጤና ጉድለት ሲጨመርበት ከባድ ነው። የጤና ጉድለቱ ደግሞ እንደዚህ ያለ አሰቃቂ የሆነ ምናልባትም ሰው ራሱ አጠገባቸው ሲደርስ የጠረ ለውጥ በመኖሩ የሚሳቀቁ እንደው ሌላውን ህመሙን ችለውት እንኳን ኖሩ ቢባል የሶሻል እንትኑን ወይም ደግሞ በአካባቢ ማህበረሰብ የሚፈጥረውን ተጽዕኖ በጣም ብዙ ነው እና እንደው በእናታችሁ ሴቶች በቃ እኔ ምንም አልልም የእውነት ማለት ነው። እድሜያችሁ ቅድመ ካንሰር ምርመራ ለመመርመር የደረሳችሁ ሴቶች እባካችሁን ቅድመ ካንሰር ምርመራ አድርጉ። ምርመራው በጣም ቀላል ነው፣ አስቸጋሪ አይደለም፣ የሚያም ነገር የለውም። በጣም ብዙ አይነት የምርመራ ዘዴዎች አሉ። አሁን ብቸኛው ካንሰር በመከላከል የሚቻልበት የጡንት ካንሰርንም መከላከል እንችላለን፣ እውነት ነው። ግን በመከላከል ብቻ ካንሰሩን መከላከል የምንችለው የማህፀን በር ካንሰር ነው። ሌላው ቀርቶ ካንሰር ከመሆኑ በፊት ከ10 እስከ 15 ዓመት ጊዜ መስጠት የሚችል ነው። ቅድመ ካንሰር ደረጃ ራሱ አሉ። በዛ ደረጃም ከሆናችሁ ብትመጡ ቢታከም ሙሉ በሙሉ በሽታውን ማጥፋት የሚቻል ነው። ስለዚህ ፕሊስ በቃ ሴቶቹ ልለምናችሁ ቅድመ ካንሰር ምርመራ አድርጉ። በጣም ብዙ ነገር ነው በኋላ የሚቆጫችሁ ማለት ነው። እና አሁን ላይ ምናልባት የገጠሩ ማህበረሰብ አዌርነስ ስለሌለ ወይም ደግሞ ስለ በሽታው ስለማይነገረው ስለማይሰማ ልትሉ ትችላላችሁ። በጣም ብዙ የከተማ ሴት ግን አለ አትሊስት በሶሻል ሚዲያው በቲክቶክም በሌላው መረጃ የምናገኝ በቴሌቪዥን በሬዲዮ ይነገራል። እና በጣም የብዙ ሴቶች ምክንያት በሚያሳዝን ሁኔታ ሄዶ መታየት መገለጥ አካልን ማሳየት የሚለው ነው። እንደምንነካችሁ ማለት ህመሙ ሲመጣ እኮ ከዛም በላይ ነው የሚሆነው። ማሳየት መገለጥ ብቻ አይደለም፣ በጣም ብዙ ነገር አለው። እና ፕሊስ በቃ ቅድመ ካንሰር ምርመራዎችን አድርጉ። ሲሆን አመታዊ ጤንነት ምርመራ ለሁሉም ሰው ያስፈልጋል፣ አመታዊ የሆነ ግን ቢያንስ በሴትነታችሁ ምክንያት ብቻ የምትከሰተውን የቅድመ ካንሰርን ችግር ወይም ደግሞ የማህፀን በር ካንሰርን በመከላከል በሚቻልበት ደረጃ ላይ መከላከል እንዲቻል ፕሊስ ደጋግሜ ነው የምለምናችሁ። ቅድመ ካንሰር ምርመራ አድርጉ። አሁን በጤና ጣቢያዎች አለ፣ ሆስፒታሎቹ ላይ አለ፣ የግል ተቋማቶችም ላይ አለ። ብዙ አይነት የምርመራ ዘዴ አለ። አያምም፣ ብዙ ችግር የሚያመጣ አይደለም። በደንብ ነው ቅድመ ካንሰርን መከላከል የሚችለው እና እባካችሁ ተመርመሩ ላለሁኝ። ቪዲዮ ለብዙ ሴቶች እንዲደርስልኝ ደግሞ ሼር አድርጉልኝ፣ ላይክ ኮፒ ሊንክ እያደርጋችሁ ብዙ ሴቶች እንዲያገኙትና ምርመራውን በማድረግ ጤንነታቸውን እንዲጠብቁ እናድርግ። አመሰግናለሁ።